ሰላም ሰዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ ፒስ፣ ሁሉ መልካም። በዛሬው ቪዲዮአችን ሪቪው የምናደርገው ሌሰን አሊያም ቶፒክ ግሬድ ኬሚስትሪ ዩኒት 7 ውስጥ ከሚገኙ ሌሰኖች መካከል የመጀመሪያው ሌሰን የሆነውን ካልተሳሳትኩ 7.1.1 ዘ ኖርዘርን አፍሪካ ሊበሬሽን ሙቭመንት የሚለው ሌሰን በጣም በአጭሩ ግልጽ በሆነ መንገድ ሪቪው የምናደርገው ይሆናል። በተለይም በዛሬው ቪዲዮ በደንብ አድርገን የምንመለከተው እንዴት ነው የኖርዘርን አፍሪካ ሀገራት ማለትም የሰሜን አፍሪካ ሀገራት እንደነ ሞሮኮ፣ ግብፅ፣ አልጄሪያ፣ ቱኒዚያ፣ ሊቢያ የመሳሰሉት ሀገራት እንዴት ነው ከኮሎኒያሊዝም ወይም ከቅኝ ግዛት ራሳቸው እንዴት ነው ነፃ ማድረግ የቻሉት የሚለውን ነገር እጅግ በጣም በአጠርና ግልጽ በሆነ መንገድ ዋና የምላቸው ነገሮች እኔ አንብቤ ከተረዳሁት ሼር የማደርጋችሁ ይሆናል ማለት ነው። በተለይም ኮሎኒያሊዝምን በምንመለከትበት ጊዜ አለም ቅኝ ግዛትን በምንመለከትበት ጊዜ አፍሪካ ውስጥ ከኢስት አፍሪካ፣ ከሳውዝ አፍሪካ አለም ከዌስት አፍሪካ አካባቢ ከሚገኙ ሀገራት ይልቅ መጀመሪያ ነፃ ለመውጣት ከኮሎኒያሊዝም ነፃ ለመውጣት የታገሉት ሀገራት የሰሜን አፍሪካ ሀገራት እንደሆኑ ትመለከታላችሁ። ከነዚህ የሰሜን አፍሪካ ሀገራት ደግሞ ዋነኛዋና በር ከፋቿ አለም ቀዳማዊ ሀገር ኢጅፕት አለም ግብፅ እንደሆነች ትመለከታላችሁ። ግብፅ እንደ ቀልድ የጀመረችው ነገር በአብዛኛው የኖርዘርን አፍሪካ አለም የሰሜን አፍሪካ ሀገራት ላይ ስፕሪድ እንዳደረግና እንደተስፋፋ የምታዩና የምትመለከቱ ነው። ግብፅ እንደምታውቁት ከ1882 ጀምሮ እስከ 1950ዎቹ ማለትም እስከ 1956 አካባቢ ሙሉ ለሙሉ በብሪቴን ኮንትሮል ስር የነበረች ሀገር ናት። ነገር ግን ከጊዜ በኋላ ግብፃውያን ነፃነታቸውን አሊያም ፍሪደማቸውን እንደፈለጉ የምትመለከቱና የምታዩና ከምንም በላይ ግን የመጀመሪያ ዓለም ጦርነት ከተጠናቀቀ በኋላ ይህ ማለት ከ1918 በኋላ ግብፅ ስፔሻሊ ነፃ ለመውጣት ትልቅ የሆነ ፍላጎት እንደነበራት ትልቅ የሆነ ህልም እንደነበራት ትመለከታላችሁ። በዚህም በተደጋጋሚ ከብሪቴን አገዛዝ ነፃ ለመውጣት የተለያዩ የሆኑ ነገሮችን ማድረግ እንደጀመረች የምታዩና የምትመለከቱ ይሆናል። ከምንም በላይ ግን ስፔሻሊ ከ1918 በኋላ በተለይም በግብፅ ውስጥ የግብፅ ናሽናሊስት እንዲሁም አክቲቪስት የነበረው ስሙን ካልተሳሳትኩ ሳውድ ዛቡን የተባለ ግብፃዊ የራሱን ልክ ቡድን በመመስረት በተደጋጋሚ ለብሪቴን አሊያም ለእንግሊዝ ከፍተኛ አመራሮች ግብፅ ሙሉ ለሙሉ ከብሪቴን አገዛዝ ነፃ መውጣት እንደምትፈልግ ግብፅ ብቻ አይደለም፣ በዛ ጊዜ ብሪቴን ሱዳንን ይዛት ነበርና ሱዳንም በዛ ጊዜ ነፃ መውጣት እንደምትፈልግ በተደጋጋሚ ይህ ሰው የራሱ ልዑክ ቡድን በመያዝ በተደጋጋሚ ለብሪቴን ከፍተኛ አመራሮች ይጠይቅ ነበር። ነገር ግን ይሄ ጥያቄው ብሪቴኖች ባልሰማ ላሽሉት ነበር። ነገር ግን ከጊዜ በኋላ ይሄ ጥያቄ ስፔሻሊ ወደ ሰላማዊ ሰልፍ እንዳደገ ትመለከታላችሁ። በተለይም የግብፅ የተለያዩ የሆኑ ሶሻል ክላሶች ማለትም እንደነ ተማሪ፣ ሰራተኛ፣ ገበሬ፣ የተለያዩ ኢላይት አሊያም ባለሀብቶችን ጨምሮ የተለያዩ የሆኑ የሃይማኖት መሪዎች በተደጋጋሚ ግብፅ ከብሪቴን አገዛዝ ነፃ እንድትወጣ ሰላማዊ ሰልፍ ማድረግ እንደጀመሩ በተደጋጋሚ የስራ አድማ ማድረግ እንደጀመሩ ትመለከታላችሁ። ይሄ ነገር አንድ ጊዜ ብቻ አይደለም፣ በተደጋጋሚ ይሄ ነገር ሲስተዋል ስፔሻሊ ብሪቴን ላይ ጫና ስለበዛባት ብሪቴን ለይስሙላ ብላ ፌብሩዋሪ 22 በ1922 ግብፅ ነፃ ሀገር እንደሆነች እንዳወጀች አለም ዲክሌር እንዳደረገች ትመለከታላችሁ። ነገር ግን ሙሉ ለሙሉ በሚባል ደረጃ ብሪቴን ግብፅን አልለቀቀቻትም ነበር። ለምን ካለን እንኳን በፊት አሁንም ድረስ የግብፅ የኢኮኖሚ ጉሮሮ የነበረው ስዊዝ ካናልን በዛ ጊዜ ብሪቴን ኮንትሮል አድርገው ነበር፣ ለግብፅ አልመለሰችላትም ነበር። ሁለተኛው ነገር ደግሞ ሙሉ ለሙሉ በሚባል ደረጃ የግብፅን የውጭ ጉዳዮችን ነገር ሙሉ ለሙሉ ኮንትሮል ያደረገችው ብሪቴን እንደነበረች ትመለከታላችሁ። ሶስተኛው ነገርና የከፋው ነገር ሙሉ ለሙሉ በሚባል ደረጃ የግብፅ ሚሊተሪ አለም የመከላከያ ስርዓት ኮንትሮል ያደረገችው ብሪቴን ነበረች። ስለዚህ ብሪቴን ዋና የሚባሉ የግብፅን ነገሮችን ኮንትሮል አድርጋ ነበር። በዚህ ምክንያት ስፔሻሊ ግብፅ ነፃ ሀገር ናት ለመባል ትንሽ ያስቸግራል። ብሪቴን ነፃ ሀገር ናት አለቻት እንጂ ሙሉ ለሙሉ በሚባል ደረጃ ብሪቴን ከሱዳንም ሆነ ከግብፅ እንዳልወጣች የምታዩና የምትመለከት ይሆናል ማለት ነው። በ1922 ፌብሩዋሪ 22 ላይ ብሪቴን ግብፅን ነፃ ሀገር ናት ብትላትም ግን ብሪቴን አሁንም ድረስ ግብፅ ውስጥ እንደነበረች የምታዩና የምትመለከት ይሆናል። ነገር ግን ከዚህ በኋላ ነበር ስፔሻሊ ምንድን ይባሉ ጡዘቱ የጀመረው ኦር ይሄ ነገር መካረር የጀመረው። በተለይም ከዓመታት በኋላ በ1952 ግብፅ ውስጥ የለየለት ሪቮሉሽን አሊያም አብዮት እንደተነሳ ትመለከታላችሁ። የዚህ አብዮት ማለትም በ1952 የተነሳው አብዮት ዋነኛ ፐርፐዝ የነበረው በዛ ጊዜ ግብፅን ያስተዳድር የነበረው ንጉስ ኪንግ ፋሮክ ይባላል። የእሱን ስርዓትና ፋሮክን ሙሉ ለሙሉ ከግብፅ አገዛዝ እንዲወገድ አሊያም ሪሙቭ እንዲያደርግ ነበር ዋናው ይሄ አብዮት። ቢኮዝ ይሄ ሰው ሙሉ ለሙሉ በሚባል ደረጃ በግብፃውያን አይወደድም ነበር፣ እንዲሁም አንፖፑላር ነበርና የእሱን አገዛዝ ሙሉ ለሙሉ ዲክሌን ማድረግ እንዲሁም እሱን ሪሙቭ ማድረግ ነበር ከስልጣን።
ይሄ ነገር ግብፃውያን ተሳክቶላቸው በ1952 አካባቢ ሙሉ ለሙሉ የኪንግ ፋሮክን ስርዓት እንዳፈራረሱትና እሱንም ከስልጣን እንዳስወረዱ ትመለከታላችሁ። ሪቮሉሽኑ እዚህ ጋር ቢቆም ጥሩ ነበር። ነገር ግን ይሄ ሪቮሉሽን ወዴት አመራ? ስፔሻሊ ብሪቴን አሁንም ግብፅ ውስጥ ናት። ስለዚህ ብሪቴን አሁንም ለግብፅ ሙሉ ለሙሉ ነፃነቷን አልሰጠችም። ስለዚህ ብሪቴን አሁንም ከሱዳን እና ከግብፅ ሙሉ ለሙሉ መውጣት አለባት ወደሚል ሪቮሉሽን አምርቶ ይሄ ሪቮሉሽን ይባስኑ ወደ ለየለት አመፅ እንዳመራ ትመለከታላችሁ። ስፔሻሊ በ1922 ብሪቴን ግብፅን ነፃ ሀገርና ስትላት ስፔሻሊ የተለያዩ ግብፃውያን ተማሪዎች፣ የተለያዩ ገበሬዎች ሰላማዊ ሰልፍ ነበር የሚያደርጉት፣ ሰላማዊ ሰልፍ። ነገር ግን በ1952 የተነሳው አመፅ ግን ሊትራሊ ወደ አመፅነት እንደተነሳ አለም ወደ አመፅነት እንደተቀየረ ትመለከታላችሁ። ሲበዛ ይህ አመፅ በጣም ከፍተኛ ደረጃ ላይ በሚደርስበት ጊዜ ብሪቴን መቋቋም ስላልቻለች ለራሷም ስለሰጋች ስፔሻሊ ሙሉ ለሙሉ በሚባል ደረጃ ብሪቴን በ1956 አካባቢ ከግብፅም ከሱዳንም ሙሉ ለሙሉ ራሷን እንዳወጣችና እነዚህን ሀገራትን ነፃነታቸው ሙሉ ለሙሉ እንደሰጠች ትመለከታላችሁ። እዚህ ጋር ግን መቼም ቢሆን እነዚህን ሁለት ስሞች ላለመርሳት ሞክሩ። በ1952 የተነሳው አብዮት ሁለት ሰዎች በዋናነት ይመሩታል። ብዙ ሰዎች ቢኖሩ ስፔሻሊ እነዚህ ሁለት ሰዎች ግን ስማቸው በደንብ አድርጎ ይነሳል። የመጀመሪያ ሰው መሐመድ ነጊብ ይባላል። ሁለተኛው ሰው ደግሞ የግብፅ የመጀመሪያው ፕሬዚዳንት የነበረው ጋማል አብደል ናስር ይባላሉ። እነዚህ ሁለት ሰዎች ስፔሻሊ የ1952ን የግብፅን ሪቮሉሽን በደንብ አድርገው በስኬታማነት የመሩ ሰዎች እንደሆኑ የምታዩና የምትመለከቱ ይሆናል። በተለይም እነዚህ ሁለት ሰዎች ሀሳባቸው፣ ፐርፐዛቸው፣ አላማቸው ተመሳሳይ ነበር። ግብፅን ብቻ ሳይሆን ይህ ሪቮሉሽን ሱዳንንም ከብሪቴን አገዛዝ ነፃ መውጣት አለበት ብሎ ስለሚያምኑ ለግብፅ ብቻ ሳይሆን ለሱዳንም እንደታገሉ ትመለከታላችሁና ተመሳሳይ ሀሳብ ስለነበራቸው ይህን ሪቮሉሽን ስኬታማ በሆነ መንገድ እንደመሩት የምታዩና የምትመለከት ይሆናል ማለት ነው። በ1956ም ተሳክቶላቸው ብሪቴንም ሙሉ ለሙሉ ከግብፅና ከሱዳን እንዳስወጧት ለመጀመሪያ ጊዜም የኖርዝ አፍሪካ ሀገር ሆና ግብፅ ከቀኝ ግዛት የወጣች ሀገር እንደሆነች ትመለከታላችሁ። ግብፅ ውስጥ የተነሳው ሪቮሉሽን አሊያም አመፅም ለሱዳን ተርፏትም ሱዳን በዛ ጊዜ ነፃ እንደወጣች የምታዩና የምትመለከቱ ይሆናል ማለት ነው። በዛው በ1950ዎቹ በተለይም በ1952 የግብፅ አብዮት በሚነሳበት ጊዜ በዩናይትድ ኔሽን እየታገዘች ሊቢያም ከጣሊያን አገዛዝ ነፃ እንደወጣች የምታዩና የምትመለከቱ ይሆናል። ከዚህ በኋላ ነበር ግብፅ ውስጥ የተጀመረው ሪቮሉሽን ስፔሻሊ እንደነ አልጄሪያ፣ እንደነ ሞሮኮ፣ እንደነ ቱኒዚያ ያሉ ሀገራት ላይ ስፕሪድ ማድረግ አሊያም መስፋፋት የጀመረው ማለት ነው። በተለይም እንደነ አልጄሪያ፣ እንደነ ሞሮኮ የመሳሰሉ የኖርዝ አፍሪካ ሀገራትን ብሪቴን ሳትሆን ፈረንሳይ ነበረች ለረጅም ጊዜ ኮንትሮል አድርጋ ይዛቸው የቆየችው ማለት ነው። በተለይም ይሄ የግብፅ ሪቮሉሽን እነዚህ ሀገራትን እንዳነቃቃቸው በትንሹም ቢሆን ለነፃነታቸው መታገል እንዲጀምሩ እንዳደረጋቸው ትመለከታላችሁ። ነገር ግን እነዚህ ሀገራት ማለት እንደነ አልጄሪያ፣ እንደነ ሞሮኮ ያሉ ሌሎች የኖርዝ አፍሪካ ሀገራት በፈረንሳይ ስር ተይዘው የነበሩ የኖርዝን አፍሪካ ሀገራት ሙሉ ለሙሉ በሚባል ደረጃ ከፈረንሳይ አገዛዝ ነፃ ለመውጣት መታገል የጀመሩት በ1954 አካባቢ አንድ አስደንጋጭ ሁኔታ ዓለምን ያስገረመ ሁኔታ እንደተፈጠረ ትመለከታላችሁ። ይሄ ነገር ምንድነው ብለን በምንመለከትበት ጊዜ በ1954 ኢንዶ ቻይና ዋር እንደተጀመረ ትመለከታላችሁ። ኢንዶ ቻይና ዋር ማለት ስፔሻሊ ፈረንሳይ ከቬትናም ጋር ያደረገችው ጦርነት ነበር። በተለይም በዛ አካባቢ ላይ ፈረንሳይ ራሷ ግዛት ነበርና ከቬትናም ጋር የለየለት ጦርነት ውስጥ እንደገባች ትመለከታላችሁ። በዛው ዓመት በ1954 ሳይታሰብ ማንም ሳያስበው ስፔሻሊ ፈረንሳይ በቬትናም ናሽናሊስቶች አለ በቬትናም ነፃ አውጪዎች ሙሉ ለሙሉ እንደተሸነፈች ትመለከታላችሁ። ይህ ሽንፈት ዓለምን ያስደነገጠ ነገር ነበር። ቢኮዝ ማንም ቬትናም ፈረንሳይን ታሸንፋለች ብሎ ኤክስፔክት ያደርጋል የገመት አልነበረም። በአጭሩ ዳዊት ጎልያድን እንዳሸነፈ ሁሉ ማለት ነው። እንደዚህ አይነት ነገር ነበር የመሰለው። ቢኮዝ ፈረንሳይ በጣም ግዙፍ ሀገር ናት እና በቬትናም ትሸነፋለች ተብሎ ማንም ኤክስፔክት አላደረገውም ነበርና ነገር ግን በ1954 ሳይታሰብ ፈረንሳይ በቬትናም እንደተሸነፈች ትመለከታላችሁ። ይሄ ነገር ደግሞ በኖርዘርን አፍሪካ በፈረንሳይ ተይዘው የነበሩ ስፔሻሊ የሰሜን አፍሪካ ሀገራት ምንድን ነው የሚባሉ ሞቲቬት እንዳደረጋቸው ኢንስፓየር እንዳደረጋቸው ስፔሻሊ በቬትናም ከተሸነፈችማ እኛ ምድላችንን ብንሞክር ፈረንሳይን ልናሸንፋት ከፈረንሳይ ግዛት ነፃ ልንወጣ እንችላለን በማለት ስፔሻሊ በሞሮኮ ውስጥ በሞሐመድ አምስተኛ የሚመራ ግሩፕ ፈረንሳይን ቻሌንጅ ማድረግ እንደጀመረ ፈረንሳይን መፈታተን መገዳደር እንደጀመረ ትመለከታላችሁ። በተለይም በ1953 አካባቢ ደግሞ በሞሮኮ ሪፍት እና አትላስ በሚባሉ አካባቢዎች ላይ የሚኖሩ ኮሚኒቲዎች ነበሩ አለ ማህበረሰቦች ነበሩ። እነዚህ ማህበረሰቦች በተለይ በሪፍት እና በአትላስ አካባቢ የሚኖሩ የሞሮኮ ማህበረሰቦች ከሌሎቹ የሞሮኮ ማህበረሰቦች ይልቅ ምንድን ነው የሚባሉ አግሬሲቭ እንደሆኑ ትመለከታላችሁ። በጣም በተደጋጋሚ ፈረንሳይ ላይ ሪቪሊየን አለ
አመፅ እንዳስነሱባት ትመለከታላችሁ። ይሄ ነገር እየቆየ ፈረንሳይን ስፔሻሊ መጉዳት እንደጀመረ ትመለከታላችሁ። ይሄ ነገር መጨረሻ ላይ ፈረንሳይ ዋጋ እንደሚያስከፍላት ስላወቀች ስፔሻሊ በአጭሩ ልቅጮ ብላ በብዙ ኔጎሽሽን እና በብዙ ድርድሮች በኋላ ስፔሻሊ ፈረንሳይ ሙሉ ለሙሉ በሚባል ደረጃ በ1956 አካባቢ ሞሮኮን ለቃ እንደወጣች ትመለከታላችሁ። በዚሁ ጊዜ ነበር በተለይ በዛ ጊዜ ሞሮኮ ለሁለት ተከፍላ ነበር። ግማሽ ሞሮኮ ስፔን ነበር ኮንትሮል አድርጋ ታስተዳድር የነበረው፣ ግማሹ ሞሮኮ ደግሞ ፈረንሳይ ነበር ኮንትሮል ታደርግ የነበረው። ነገር ግን ፈረንሳይ ሙሉ ለሙሉ ከሞሮኮ ከወጣች በኋላ እነዚህ የተከፋፈሉት የሞሮኮ ግዛቶች አንድ ላይ ሪዩናይትድ እንደሆኑ አለም ድጋሜ ዩናይትድ እንደሆኑና መርጅ እንደሆኑ ትመለከታላችሁ። በዚህም በ1956 ሞሮኮ ከፈረንሳይ አገዛዝ ነፃ እንደወጣች ትመለከታላችሁ። በዛው ዓመትም ስፔሻሊ ቱኒዚያ በሀቢብ ቦርጊብ እየተመራች ስፔሻሊ ነፃነቷን እንዳገኘች ትመለከታላችሁ። ሀቢብ ማለት በዛ ጊዜ ቱኒዚያ ውስጥ ኒውዮርክ ዴስተር የሚባል አልተሳሳቱ ፓርቲ ነበርና የሱ ፓርቲ ሄድ ያለ መሪ ነበርና ስፔሻሊ በሀቢብ አማካኝነት ቱኒዚያ የታገዘች ከፈረንሳይ አገዛዝ እንደወጣች በ1956 የምታዩና የምትመለከት ይሆናል ማለት ነው። ነገር ግን እጅግ በጣም ላስጨራሽ ትግል ያደረገችው አልጄሪያ እንደሆነች ትመለከታላችሁ። ከሌሎች የኖርዘርን አፍሪካ ሀገራት ይልቅ ስፔሻሊ ብዙ መስዋዕትነት የተከፈለበት ለነፃነቷ ስትል ብዙ ነገሮችን ያጣችው አልጄሪያ እንደሆነች ትመለከታላችሁ። ለምንድን ነው አልጄሪያ ይሄኛል ከሌሎች የኖርዘርን አፍሪካ ሀገራት ይልቅ በጣም ብዙ መስዋዕትነት የከፈለችው? ስፔሻሊ የአልጄሪያ ደግሞ ኢንዲፔንደንት አሊያም አልጄሪያ ነፃ ለመውጣት ያደረገችው ጉዞ ደግሞ ረጅም ነበርና ለምን ይሄ ጉዞ ረዘመ ብለን በምንመለከትበት ጊዜ አልጄሪያ በፈረንሳይ ቁጥጥር ስር የነበረች አንዲት የሰሜን አፍሪካ ሀገር እንደሆነች ትመለከታላችሁ። ስፔሻሊ ደግሞ ከሌሎች የሰሜን አፍሪካ ሀገራት ማለትም ከነ ሞሮኮ፣ ከነ ቱኒዚያ፣ ከነ ሊቢያ እንዲሁም ከነ ግብፅ ሀገራት ይልቅ ስፔሻሊ በአልጄሪያ ውስጥ ብዙ የሆኑ የፈረንሳይ ተወላጆች በአልጄሪያ ውስጥ ይኖሩ ነበር። በሚያስገርማችሁ ሁኔታ እነዚህ የፈረንሳይ ተወላጆች አሊያም እነዚህ ፈረንሳውያን ከፈረንሳይ ሀገር የመጡት የፈረንሳይ ዜጎች አልጄሪያን እንደ ቀኝ ግዛት አያዩዋትም ነበር። አልጄሪያን እንደ ራሳቸው ሀገር እንደ ራሳቸው ከተማ ነበር የሚያዩት። ይህም ማለት ፈረንሳይ አልጄሪያን ኮንትሮል አላደረገቻትም፣ ፈረንሳይ አልጄሪያን አልገዛቻትም ብለው ያስቡ ነበር። እንደውም እነሱ የሚያስቡት ምንድነው አልጄሪያ የፈረንሳይ አንዲት ግዛት አንዲት ሀገር እንደሆነች የፈረንሳይ አንዲት ግዛት እንደሆነች ነው የሚያስቡት። ይህ ማለት ፈረንሳይ ውስጥ ለምሳሌ የፈረንሳይ ዋና ከተማ ማናት? ፓሪስ። ፓሪስ የፈረንሳይ አንዲት አካል ናት። አልጄሪያም አንዲት የፈረንሳይ ግዛት አሊያም ከተማ አሊያም አካል ናት ብለው እነዚህ ፈረንሳውያን ያስቡ ነበርና በዛ ጊዜ አልጄሪያ ከፈረንሳይ ግዛት ነፃ ለመውጣት በምትታገልበት በምትሞክርበት ጊዜ ስፔሻሊ ትልቅ የሆነ ቻሌንጅ የሆኑት እነዚህ ሰዎች እንደሆኑ ትመለከታላችሁ። ለምን ካላችሁ ቅድም እንዳልኳችሁ ብዙ የሆኑ ፈረንሳውያን በአልጄሪያ ውስጥ ይኖራሉ። እነዚህ ፈረንሳውያን ደግሞ አልጄሪያን እንደ ራሳቸው ሀገር እንደ ራሳቸው ግዛት ስለሚያዩት ስፔሻሊ አልጄሪያ ሙሉ ለሙሉ ከፈረንሳይ ግዛት ነፃ እንድትወጣ ያፈልጉ ነበርና አልጄሪያ ነፃ በምትወጣበት መንገድ ላይ ትልቅ የሆነ ማነቆ ላይ ትልቅ የሆነ ቻሌንጅ የሆኑት እነዚህ የፈረንሳይ ዜጎች እንደሆኑ ትመለከታላችሁ። ነገር ግን ከጊዜያት በኋላ በታዋቂው አህመድ ቤንቤሌ የሚመራው የአልጄሪያ ኤፍኤልኤን ፓርቲ ስፔሻሊ ከሚባለው በላይ ከፈረንሳይ ጋር እልህ አስጨራሽ ትግል ውስጥ እንደገባ ትመለከታላችሁ። አህመድ ቤንቤላ ማለት አሁን ለምሳሌ እኛ ሀገር አጼ ሚኒሊክ ብለን በጣም ስማቸው ፖፑላር እንደሆነ ሁሉ በአልጄሪያ ውስጥ ደግሞ አህመድ ቤንቤላ የተባለው ስም እጅግ በጣም ፖፑላር እንደሆነ ትመለከታላችሁ። ቢኮዝ አልጄሪያ ከፈረንሳይ አገዛዝ ነፃ እንድትወጣ ትልቅ የሆነ መስዋዕትነት ትልቅ የሆነ ሚና የተጫወተው እሱ ስለሆነ ማለት ነው እና የኤፍኤልኤን ፓርቲ መሪ እንደነበረ ትመለከታላችሁ። በዚህም ከ1954 እስከ 1962 ድረስ ስፔሻሊ የአህመድ ቤንቤላ ግሩፕ በታይም ከፈረንሳይ ጋር እልህ አስጨራሽ ሆነ ውጊያና ትግል እንዳደረገ ትመለከታላችሁ። ይሄ ውጊያ ፌስ ቱ ፌስ የተካሄደ ውጊያ አልነበረም። በተለይም የአህመድ ቤንቤላ ፓርቲ ይጠቀምበት የነበረው የዋር ስትራቴጂ ላይ የጦርነት ስትራቴጂ ጉሬላ ዋርፌር የሚባል ስትራቴጂ ነው። ጉሬላ ዋርፌር ስትራቴጂ ማለት ስፔሻሊ ጠላት ሳያስበው አጥቅተ ወደኋላ መመለስ ነው። ቢኮዝ በዛ ጊዜ የአህመድ ቤንቤላ ግሩፕ ከፈረንሳይ ወታደሮች ጋር ፌስ ቱ ፌስ ሆኖ የመዋጋት አቅም አለ ፓወር አልነበረውም። ስለዚህ ያለው አመራጭ ስፔሻሊ የሽምቅ ውጊያዎችን ማድረግ ነበር። ይህ ማለት በአጭሩ በእናንተ ባስረዳችሁ እናንተ ለምሳሌ ከሆነ ሰው ጋር ብትጣሉ ያ ሰው ከእናንተ ፊዚካሊ በጣም ፓወርፉል ቢሆን ወይም በጣም ፊዚካሊ ምንድን የሚባለው ግዙፍ ቢሆንና ፓወርፉል ቢሆን ከዛ ሰው ጋር መቼም ፌስ ቱ ፌስ የመጣላት ፕሮባቢሊቲያችሁ ዝቅተኛ ነው። ቢኮዝ ፌስ ቱ ፌስ ካገኛችሁ ምንም ጥያቄ የለውም እንደሚጎዳችሁ ታውቁታላችሁና በዛ ጊዜ የአህመድ ቤንቤላ ግሩፕ ማለት በጣም ትንሽ ነው እና ከፈረንሳይ ጋር ፌስ ቱ ፌስ ሆኖ የመዋጋት አቅም አልነበረውም። ያለው አማራጭ ጉሬላ ዋርፌር ነው። ጉሬላ ዋርፌር ማለት የፈረንሳይ ወታደሮች የሆነ ቦታ ሆነው ሳያስቡት የነ አህመድ ቤንቤላ ግሩፖች መጥተው እነዚህ ፈረንሳውያንን አጥቅተው ወደሚሄዱበት ይሄዳሉ ማለት ነው። በዚህ ሁኔታ ኦልሞስት ከ1954 እስከ 1962 ኦልሞስት ለ8 እና ለ7 ዓመታት ያህል የፈረንሳይ ወታደሮችን እንደተዋጉ አለ እንደታገሉ ትመለከታላችሁ። ፋይናሊ
ስፔሻሊ ፈረንሳይ ይሄ ነገር በጣም አድርጎ እንዳማረራት ትመለከታላችሁ። ለምን ካላችሁ በዛ ጊዜ ፈረንሳይ ከሚባሉ በላይ ፖለቲካሊ፣ ኢኮኖሚካሊ፣ ሚሊተሪ እጅግ በጣም ከፍተኛ የሆነ ጉዳት እየደረሰበት ነበር። ሶ ፈረንሳይ ፈናሊ ከነዚህ ግሩፖች ጋር ስፔሻሊ በጠረጴዛ ዙሪያ በመነጋገርና በመደራደር ራሱ የአልጄሪያ ህዝብ ስፔሻሊ ሪፍረንደም እንዲያደርግ አሊያም የህዝበ ውሳኔ እንዲያደርግ የተስማሙት ማለት ነው። በ1962 በተደረገ ሪፈረንደም አሊያም የህዝብ ውሳኔ አልጄሪያውያን ሙሉ ለሙሉ ከፈረንሳይ አገዛዝ ነፃ መውጣት እንደሚፈልጉ በውሳኔያቸው እንዳሳወቁ፣ በዚህም በ1962 ሙሉ ለሙሉ ፈረንሳይ አልጄሪያ ትታ አልጄሪያም ነፃነቷን እንዳገኘች የምታየውና የምትመለከት ይሆናል ማለት ነው። ሰው አብዛኞቹ የኖርዘርን አፍሪካ ሀገራት በዚህ አይነት መንገድ ከቀኝ አገዛዝ ራሳቸውን ነፃ እንዳወጡ የምታዩና የምትመለከት ይሆናል። ሰው እዚህ ጋር ተሳስተሃል፣ እዚህ ጋር ልክ አይደለም የሚሉት ነገር ካለ ኮሜንት ላይ አሳውቁኝ፣ የማነብ ይሆናል። ኔክስት በአዲስ ቶፒክ